አንድ ሰው የዶሮ እርባታ ከመጀመሩ በፊት ሊያውቃቸው የሚገባቸው ነገሮች ምንድን ናቸው? እስቲ እንመልከተው። የወተት እርባታ ለመስራት ምንም ያስፈልገን ይመስላችኋል? የዶሮ እርባታን ስንጀምር ሊደረጉ የሚገባቸው ጥንቃቄዎች ምንድን ናቸው? አሁን ላይ የከብት ገበያ ዋጋ ምን ያህል ይመስላችኋል? የዶሮ እርባታ አስቸጋሪው ነገር ምንድን ነው? እስቲ እንመልከተው። በከብት ስራ እጅግ አስቸጋሪው ነገር ምን ይመስላችኋል? ለዶሮች የሚደረጉ እንክብካቤዎች ምንድን ናቸው? የወተት ላሞች ጥሩ ምርት እንዲሰጡ ምን ያስፈልጋቸዋል? ዶሮች የሚመገቡት መኖ ምን አይነት ነው? የዶሮ መኖ ስንል ምን ማለታችን ነው? አሁን ላይ በኢትዮጵያ ገበያ የመኖ ዋጋ ምን ይመስላል? እስቲ አብረን እንመልከተው። ከዶሮ እርባታ ቢዝነስ ወይም ከወተት ላም እርባታ የቱ የተሻለ ያዋጣል? እስቲ እንመልከተው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ከርማችሁልናል? ስራ እንዴት ይዟችኋል? እየተሸቀለ ነው ወይስ ምን ችግር ገጠማችሁ? እንግዲህ ከተሰራ ለሁሉም ነገር መፍትሄ አይጠፋውም እንላለን እና መልእክታችን በርቱ፣ ወጥራችሁ ስሩ ነው። በዛሬ ዝግጅታችን ከወተት ላሞች እርባታና ከዶሮ እርባታ የቱ የተሻለ ያዋጣል ለሚለው መረጃ ለመስጠት መተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። ዝግጅታችን ከተመቻችሁ ላይክ፣ ሰብስክራይብ እንድታደርጉን እንጋብዛለን። መረጃውም ይጠቅመዋል ብላችሁ የምታስቡት ሰው ካለ ሼር በማድረግ መረጃውን እንድታስተላልፉት እንጠይቃለን። እስቲ ዛሬ ከወተት ላሞች እርባታና ከዶሮ እርባታ የቱ የተሻለ እንደሚያዋጣ እንመልከት። በቅድሚያ ግን ስለ አዋጭነቱ ከመነጋገራችን በፊት ስለ ወተት ላም እርባታና ስለ ዶሮ እርባታ ምንነት ጥቂት ነገር እንበል። የሁለቱ ስራ አስቸጋሪው ነገር ምንድን ነው? ስራውን ከመጀመራችን በፊትስ ስለ እርባታው ማወቅ ያለብን ነገር ምንድን ናቸው? እነዚህንና መሰል ጉዳዮችን በዝግጅታችን ቀድመን እንዳስ አብራችሁን ቆዩ። የወተት ላም እርባታ ይሁን የዶሮ እርባታ ከመጀመራችን በፊት እንደ መግቢያ ማወቅ ያሉብን ነገሮች አሉ። እስቲ በጥቂቱ እንመልከታቸው። የመጀመሪያውና ዋነኛው ነገር ለዚህም ብቻ አይደለም፣ የትኛውንም ስራ ለመስራት ወሳኙ ነገር ስለ ስራው ያለን ፍላጎት ማወቅ ነው። የሆኑ ሰዎች በዚህ ስራ ስለተሳካላቸው ብቻ ወደ ስራው መግባት ዋጋ ያስከፍለናልና። በእርግጥ የዚህ ስራ አስገራሚው ነገር ወደ ስራው ሲገባ ፍላጎት ባይኖረን እንኳን ስራውን እየተላመዱት ሲመጡ ፍላጎቱ እጅግ የናረ ይሆናል። ስለዚህም በወተት ላም እርባታም ይሁን በዶሮ እርባታ ውስጥ በዋናነት ስራውን ከመስራታችን በፊት ማወቅ የሚገባን ነገር ፍላጎት አለን ወይ ነው። ደግማችሁ ራሳችሁን እንድትጠይቁት የምንነግራችሁ ነገር የመስራት ፍላጎት አላችሁ ወይ የሚለው ነው። ሌላው በዚህ ስራ ማወቅ ያለብን ነገር የቦታ ሁኔታውን ነው። የወተት ላም እርባታም ይሁን የዶሮ እርባታ በምንሰራበት ጊዜ ጥንቃቄ የሚያሻው ስራ በመሆኑ ቦታው ላይ ትኩረት መስጠት ያስፈልገናል። ቦታ ስንል የቤት አሰራርና አካባቢውንም ያጠቃልልልናል። ይህንን ስራ ስንጀምር ለሁለቱም እርባታ ማለታችን ነው። ይህን እርባታ ስራ ስንጀምር ቢቻል ከመኖሪያ ቦታዎች ቢያንስ በአራቱም አቅጣጫ 500 ካሬ ሜትር ቢርቅ ጥሩ ነው ብለን እንመክራለን። ይህም ለአካባቢው ሰዎችም ይሁን ለእንስሳቶቹ ደህንነት ሲባል ነው። ስለዚህም የአካባቢውን ደህንነት ለመጠበቅ ነፃ መሆናቸው ወሳኝ ነገር ነው ማለት ነው። ሌላው ቤት አሰራሩ ላይ ትኩረት ማድረግ ያስፈልጋል። የወተት ላም እርባታ ይሁን የዶሮ እርባታ ቤት አሰራራቸው ተጠንቅቆ ሊሰራ ይገባል። እዚህ ጋር ልናስተውለው የሚገባው ነገር የምንሰራው አካባቢ ለውሃ፣ ለማብራት እና ለሌሎች መሰረተ ልማቶች አመቺ መሆን እንዳለበት ልንረዳ ያስፈልጋል ማለት ነው። የዶሮ ቤት አሰራርን ስንመለከት በሁለት መልኩ ከፍለን መመልከት እንችላለን። በኬጅ እና በወለል ወይም ልቅ በሆነ መንገድ የሚሰራ ማለታችን ነው። በኬጅ ሲሆን በተለያዩ አማራጮች እንደ ፍላጎታችን ልንገዛ ወይም ልናሰራ እንችላለን። ይህም የሚመከረው አነስተኛ ቦታ ላላቸው አርቢዎች ነው። ቦታ ካላችሁና የመስራት አቅም ካላችሁ የሚመከረው የወለል ወይም ልቅ የሚባለው የቤት አሰራር ነው። ቤቱ ሲሰራ ምን መምሰል አለበት የሚለውን እንመልከት። የዶሮ ቤት ስንሰራ ትኩረት ማድረግ ያለብን መጀመሪያ ቤቱ ሲገነባ በፀሐይ መውጫ መሆን አለበት፣ ከምስራቅ ወደ ምዕራብ አቅጣጫ። ይህም ለዶሮዎች ከሚያስፈልጋቸው ወሳኙ የሆነው የፀሐይ ብርሃን ወይም
የፀሐይ ሙቀት በቀላሉ እንዲያገኙ ስለሚረዳቸው ነው። ሌላው ቤቱን ስንሰራ ልናስተውለው የሚገባው ነገር የቤቱ ቁመት ነው። የቤቱ ቁመት ከ4 ሜትር ማነስ አይገባውም። ጥሩ የአየር ዝውውርም እንዲኖረውም ክፍት ቦታዎች በመስኮት አማካኝነትና በሌሎች ዘዴዎች ሊኖረው እንደሚገባ ያስፈልጋል። ይህም ጥሩ የአየር ዝውውር እንዲኖራቸው ይረዳቸዋል። ዝናብንና የነፋስ ወጨፎችንም ለመከላከል ከጣሪያው 1 ሜትር ትርፍ ወደ ውጭ ቢሆን ይመከራል። የቤቱ ዙሪያውንም አረንጓዴ መስህቦች ቢኖሩትም ይመከራል። ወለሉ ሊሾና ጉዝጓዝ፣ ጭድ ወይም ሰጋቱራ ሊኖር ይገባል። በቤቱ ዙሪያ የሚሰራው ውሃ ልክ ከ45 ሴንቲሜትር በላይ ሆኖ ሊሰራ ይገባዋል። ምክንያቱም በእርጥበቱ ዶሮቹ እንዳይቸገሩና ለዶሮቹ በሽታ ዋነኛው መንስኤ ስለሆነ ከቤት አሰራሩ ጋር የውሃ ልኩንም ልብ ልንለው የሚገባ ነገር ነው ማለት ነው። ቤት ውስጥም አልፎ አልፎ ቆጥ መሰል ነገሮች ቢሰራላቸው መልካም ነው ብለን እንመክራለን። ምክንያቱም ዶሮች በተፈጥሯቸው መንጠላጠል ስለሚወዱ ቆጥ መሰል ነገር ቢሰራላቸው የተሻለ ተዝናኖትን ይፈጥርላቸዋል ብለን እንመክራለን። ቤቱን በምንሰራበትም ጊዜ እንቁላል ማስቀመጫ፣ ለአነስተኛ ቢሮ፣ ለሰራተኛ ማደሪያ፣ ለመኖ ማስቀመጫ ታሳቢ ተደርጎ ቢሰራ እንመክራለን። የቤቱ አሰራር ሙቀትንና ብርሃንን ታሳቢ አድርጎ መሰራት ይገባዋል። ምክንያቱም ዶሮች በአማካኝ በ24 ሰዓት ውስጥ 16 ሰዓቱን ብርሃን የሚፈልጉበት ጊዜ ነው። ይህ ሲሟላላቸው ከጭንቀት ነፃ ሆነው በተሻለ ተዝናኖት እኛ የምንፈልገውን ምርት በቀላሉ ሊሰጡን ስለሚችሉ ማለት ነው። በተጨማሪም በሽታ የመከላከል አቅማቸውንም ያሳድጋቸዋል። ስለዚህም የዶሮ ቤቱን በቆርቆሮ፣ በጭቃ፣ በብሎኬት እና በሌሎች መንገዶች ብንሰራም እነዚህን ከግምት ውስጥ ታሳቢ ያደረገ የዶሮ ቤት አሰራር ልንሰራ ይገባል ማለት ነው። የወተት ላም ቤት አሰራርን ስንመለከት በሁለት መንገድ ማየት እንችላለን። የመጀመሪያው ልቅ ወይም ክፍት የሆነ የቤት አሰራር ሲሆን አብዛኛውን ጊዜ ሳይታሰሩ ገደብ ተደርጎላቸው እንደፈለጉ የሚዟዟሩበት ቦታ ነው። ሁለተኛው የቤት አሰራርን ደግሞ ስንመለከት ላሞቹን አስረን ሙሉ ቤቱን ሸፍነን የምንሰራው የቤት አሰራር ነው። ይሄኛው የቤት አሰራር ወደ ላይ ያለው ቁመት ቢያንስ ከ2 ሜትር ከ70 እስከ 3 ሜትር መሆን ይገባዋል። ለጥሩ የአየር ዝውውርና ለፀሐይ ብርሃን ዙሪያውን ቢያንስ 50 ሴንቲሜትር ክፍት ማድረግ ያስፈልገናል። አውሬዎችና ሌሎች ነገር እንዳይተናኮላቸው ቀዳዳውን በሽቦ ፊት ማድረጉ የተሻለ ነው ብለን እንመክራለን። እዚህ ጋር ልብ ልንለው የሚገባው ነገር በየትኛውም እርባታ ውስጥ የአየር ዝውውር እንዲኖር ማድረግ ያስፈልጋል። የቤቱን ወለል በተመለከተም አብዛኛውን ጊዜ በኮንክሪት ቢሰራ ይመከራል። እዚህ ጋር ልናስተውል የሚገባው ነገር የሚያንሸራትት ወለል መሆን እንደሌለበት ነው። ሸካራ አይነት፣ በግንበኞች አጠራር መስተሻት አይነት የወለል አሰራር ቢሆን ይመከራል። በተጨማሪም ላሞች ሲተኙና ሲነሱ ምቾት እንዲሰማቸውና ሙቀትን ለመፍጠር እንደ ሰጋቱራ እና የራሳቸውን በት አድርቆ በደቃቁ በመፍጨት መሬት ላይ መልሶ በመነስነስ የተሻለ ምቾት እንዲሰማቸው ማድረግ ያስፈልጋል። ሌላው ከቤት አሰራሩ ጋር ልናየው የሚገባው ነገር የምናስርበት ቦታ ነው። አንዲት ላም በምትቆምበት ቦታ 1 ሜትር ከ20 የጎን ስፋትና ቁመቱ ደግሞ 2 ሜትር መሆን አለበት። ይህም በምተኛበትና በምትነሳበት ጊዜ በቂ ቦታ እንዲኖራት ይረዳታልና ነው። የወለል አሰራሩን ተዳፋት ሊሆን ይገባዋል። ምክንያቱም ፍሳሻቸው በቀላሉ እንዲወገድ ማለት ነው። ከዚህ ጋር ተያይዞ የምንመለከተው ጉዳይ የመመገቢያቸውን ስፍራ ነው። ከቤት አሰራሩ ጋር የገንዳውን ሁኔታም ትኩረት ልንሰጥበት የሚገባው ነገር ነው። ገንዳው ወይም ጉርቦ የጎን ስፋቱ 50 ሴንቲሜትር ጥልቀቱም ደግሞ ከ50 እስከ 75 ሴንቲሜትር መሆን ይገባዋል። ይህም ምግቡ እንዳይባክን ስለሚረዳው ማለት ነው። ገንዳውን ስንሰራው አንደኛውን ለምግብ አንደኛውን ደግሞ ለውሃ ጎን ለጎን አድርገን መስራት እንችላለን። ይህም የተለያየ ቦታ ሳይሄዱ በቀላሉ ባሉበት የሚፈልጉትን የመኖ ሁኔታ በቀላሉ እንዲጠቀሙ ስለሚረዳቸው ማለት ነው። እዚህ ጋር ገንዳውን በምንሰራበት ጊዜ ገንዳውን ለማጽዳት በሚመችበት አኳኋን መሆኑን ማረጋገጥም ያስፈልጋል። ሌላው በዚህ ስራ ማወቅ ያለብን ወሳኙ ነገር በወተት ላም እርባታና በዶሮ እርባታ ውስጥ የተሻለው ዝርያ የቱ ነው የሚለውን ነገር ጠንቅቆ ማወቁ ላይ ነው። በዓለማችን ላይ ከ2000 በላይ የሚሆኑ የዶሮ ዝርያዎች አሉ። በሀገራችንም በሁለት ከፍለን ብንመለከታቸው በተለምዶ የአበሻና የፈረንጅ ተብለው ይጠቀሳሉ። ለዶሮ እርባታ ስራ ብዙ ጊዜ አዋጭነቱ ውስን ስለሆነ የአበሻ ዶሮን ለዛሬ አንመለከተው። የፈረንጅ ዶሮ ዝርያዎችን ስንመለከት ግን በሶስት መንገድ ልናያቸው እንችላለን። የመጀመሪያው የእንቁላል ጣይ ዶሮ ነው። ሁለተኛው የስጋ ዶሮ ሲሆን በሶስተኛ ደረጃ ደግሞ የስጋና የእንቁላል ጣይ ዶሮ ብለን በሶስት ከፍለን መመልከት እንችላለን።
በሀገራችን በስፋት የሚገኙት የእንቁላል ጣይ ዶሮዎችን ስንመለከት የመጀመሪያውና ዋነኛው የዶሮ ዝርያ ቦቫንስ የሚባለው ነው። ቦቫንስ የተሰኘውንም የዶሮ አይነት በሶስት ከፍለን መመልከት እንችላለን። ቦቫንስ ብራውን፣ ቦቫንስ ዋይት እና ቦቫንስ ብለን በሶስት መመልከት እንችላለን። ሌሎች የእንቁላል ጣይ ዶሮዎች ዝርያዎችን ስንመለከትም ሎማንስ፣ ዴካልብ ዋይት እና ኢሳ ናቸው። እነዚህ በሀገራችን የተለመዱ የእንቁላል ጣይ ዶሮዎች ናቸው። እንደ ፍላጎታችንና እንደየአካባቢያችን የእንቁላል ጣይ ዶሮ መምረጥ እንችላለን። እንደኔ ግን የትኛው የተሻለ ነው ብላችሁ ብትጠይቁኝ ቦቫንስ ብራውን የተሻለ ነው ብዬ እመክራለሁ። ምክንያቱም በጥሩ እንክብካቤ ከተያዙ ዓመቱን ሙሉ እንቁላል የመስጠት አቅም ስላላቸው ነው። በተጨማሪም ብርዳማ በሆኑ ቦታዎችም የአየሩን ሁኔታ ተቋቁመው ምርት መስጠት ስለሚችሉ ቦቫንስ ብራውንን የመጀመሪያ ምርጫቸው ብታደርጉ እላለሁ። እዚህ ጋር ልብ ልንለው የሚገባው ነገር በግዢ ወቅት ክትባታቸውን የጨረሱ መሆኑንና ተያያዥ የሆኑ ነገሮችን ማረጋገጥ ያስፈልገናል። ስለሆነም ቀድሞ ስራው ላይ ያሉን ሰዎች ብናማክርና በግዢ ወቅት እነሱን ብንይዛቸው የተሻሉ ነው ብለን እንመክራለን። እዚህ ላይ ልናስተውል የሚገባው ነገር እነዚህ መረጃዎች እንደ መነሻ ስለሆኑ የተለያዩ ስልጠናዎች፣ ተጨማሪ ንባቦችንና ተጨማሪ መረጃዎችን እንደ ግብዓት ብንወስድ የተሻለ ነው ብለን እንመክራለን ማለት ነው። ፍላጎታችን የስጋ ዶሮ ላይ ከሆነ የሚመከረው ዝርያ ኮብ ነው፣ በ45 ቀን የሚደርስ። ሌላም ከሆነ ምርጫችን ያለበትን ሁኔታ ከግምት ውስጥ በማስገባት የዶሮ እርባታን መስራት እንችላለን ማለት ነው። የወተት ላሞች እርባታ ከመጀመራችን በፊት ማወቅ የሚገባን ነገር ስለ ወተት ላም ዝርያዎች ምንነት ነው። በዓለም ላይ የተለያዩ አይነት የወተት ላም አይነቶች ቢገኙም በሀገራችን በዋናነት ሁለት አይነት የወተት ላም ዝርያዎች ይገኛሉ። እነዚህም ሆሊስቲክ ፍሪዚሽያን እና ጀርሲ ኮብሪጅ ይሰኛሉ። ሆሊስቲክ ፍሪዚሽያን የሚባሉት በተለምዶ በብዛት ቡሬ ወይም ጥቁርና ነጭ የሚባሉት ናቸው። እዚህ ጋር ልናስተውል የሚገባው ነገር ሌላም አይነት የቆዳ ቀለም ያላቸው ሆሊስቲክ ዝርያ የሆኑ ላሞች ይገኛሉ። የምንለይበት ትልቁ መንገድ አካላቸውን በማየት ነው። ሆሊስቲክ የሚባሉት አካላቸው በጣም ግዙፍ ነው። ጀርሲ ኮብሪጅ የሚባሉት ደግሞ በአንጻራዊ ከነሱ አነስ ያለ ነው። ሆሊስቲክ የሚባሉት የወተት ምርታቸውን ስንመለከት በጣም ምርታማ የሚባሉ አይነት ናቸው። በአማካኝ በቀን ከ20 እስከ 45 ሊትር የወተት ምርት መስጠት ይችላሉ። የምግብ ፍጆታቸውም በዛው መጠን ይጨምራል። ስለዚህም ተገቢውንና ተመጣጣኝ እንክብካቤ ሊደረግላቸው ይገባል ማለት ነው። ሌላኛው የወተት ላም ዝርያ አይነት ጀርሲ ኮብሪጅ ነው። እነዚህ የወተት ላሞች ብዙ ጊዜ አካላቸው ከሆሊስቲኩ አንጻር ሲነጻጸር አነስተኛ የሚባሉ ቢሆንም የወተት ምርታቸውም አነስተኛ ነው። ከተለያዩ አይነት ዝርያቸው ከወረደ ከብቶች ጋር ስለሚዳቀሉ ለተሻለ ትርፋማ ለሆኑ ስራዎች አይመከርም። ምክንያቱም የወተት ምርታቸው አነስተኛ ስለሚሆን። የወተት ጥራቱ የተሻለ ቢሆንም በሽታ የመቋቋም አቅማቸውም ጥሩ ቢሆንም ትርፍን መሰረት አድርጎ ለሚሰራ አርቢ እነዚህ ላሞች አይመከሩም። እስቲ አሁን ጥሩ የሆኑ ዝርያዎችን ከገበያ ላይ እንዴት ማወቅ እንችላለን የሚለውን እንመልከት። በግዢ ወቅት ብዙ ጊዜ አሳሳች ነገሮች ሊገጥሙን ይችላሉ። ስለዚህም በጥንቃቄና በንቃት ልናስተውል ይገባል ማለት ነው። ጥሩ ምርት የሚሰጡ የወተት ላሞችን ለመምረጥ መሰረት የምናደርገው በመጀመሪያ አካላዊ ሁኔታዎችን በመመልከት ነው። ፊቷን በመመልከት፣ የግንባሯን ስፋት በማየት፣ የአፍንጫዋን ስፋት በመመልከት፣ አንገቷ ቀጭንና ረዘም ያለ መሆኑን ወይም በተለምዶ ንቅል አንገት የሚባሉ መሆኑን ማረጋገጥ፣ የፊት እግሮቿ ሰፋ ያለ መሆኑን ማረጋገጥ፣ የጎን አጥንቶቿ ሰፋፊ፣ ሆዷ ሰፋ ያለ በተጨማሪም ወረድ ያለ መሆኑን ማረጋገጥ ያስፈልጋል። ሆዷ በተለቀ መጠን የምግብ ፍላጎቷ ብዙ ስለሚሆን ብዙ በበላሽ ቁጥር ደግሞ ምርቷ ስለሚጨምር ሆዷ ወረድ ያለ ቢሆን ይመከራል። እዚህ ጋር ግን ልናስተውል የሚገባው ነገር ሆድ ሲወርድ የጨጓራ በሽታ ወይም ጋስትሪክ ሊሆን ስለሚችል ማረጋገጥ ያስፈልጋል። ሆዷን በመዳበስና በግራ በኩል በመምታት የተነፋ መሆኑን ማረጋገጥ ያስፈልጋል። ሌላው ግቶቿ ሰፋ ያሉና ወደ እምብርቷ መጣ ያለ ቢሆን ጥሩ የወተት ዝርያ እንደሆነች እንደ መንደርደሪያ ሊረዳን ይችላል። ሌላው ከኋላኛው ጭራዋ አካባቢ ያለው አጥንት ሰፋ ያለና ለቀቅ ያለ ቢሆንና የጭራዋ አወራረድም በራሱ ለጥሩ ዝርያ እንደ መስፈርት ስለሚወሰድ እነዚህን ማስተዋል በትንሹ ተገቢ ነው ብለን እንመክራለን። በተጨማሪም ወተቱን አይተን የምንገዛ ከሆነ ጠዋትና ማታ በሚታለብበት ጊዜ የተባለውን ወተት ቆሞ ማየትና ማረጋገጥ ተገቢ ነው።
ብዙ ጊዜ በግዢ ወቅት የሚያጋጥሙን ነገሮች በቃል አለ የተባለው የወተት መጠን ሲታለብ ማግኘት ስለማይቻል ነገሩን በተገቢው መንገድ ወተቱ ሲታለብ ማየትና ቆሞ መስፈር ያስፈልጋል። እነዚህ መረጃዎች እንደ መነሻ ይሁኑ እንጂ በግዢ ወቅት በገበያው ላይ የሚያጋጥሙን ጉዳዮች የተለያዩ ስለሚሆኑ የወተት እርባታ ላይ በቂ ልምድና እርባታው ላይም ሰፊ ጊዜ የቆዩትን ሰዎች እንደ አጋዥ ብንጠቀማቸው የተሻለ ነው ብለን እንመክራለን። የወተት ላም ለመስራት እንደ ሴት ጥጃ፣ ሌጣ ጊደር፣ እርጉዝ ጊደሮችን በወተት ላም እርባታ ውስጥ አካቶ መያዝ ተገቢ ነው ብለን እንመክራለን። ምክንያቱም ጊደርና ጥጃ የነገዋ የጥሩ ምርት ወተት ባለቤት ስለሆነች ማለት ነው። ሌላው የወተት ላም እርባታና የዶሮ እርባታ ከመጀመሪያችን በፊት ማወቅ ያለብን ነገር ስለ እንክብካቤ ነው። ለዶሮ ስራ በዋናነት ትኩረት ሰጥተን የምንመለከተው ነገር እንክብካቤ ነው። እንክብካቤም ስንል አመጋገብ፣ ንጽህና፣ የጤና ክትትል፣ ክትባትና የመሳሰሉትን ያጠቃልላል። ይህንን በተገቢው መንገድ ካከናወንን በዶሮ እርባታ ላይ የሚነሱትን አላስፈላጊ ስጋቶችን በቀላሉ ማስወገድ እንችላለን ማለት ነው። መኖን በተመለከተ በእድሜ ደረጃቸውና በቀን ከሚመደብላቸው ፍጆታ በተገቢው መንገድ መመገብ ያስፈልጋል። ውሃ ለዶሮ እርባታ ጥያቄ ውስጥ የሚገባ ነገር አይደለም። ያለ ምግብ ቀናቶች ሊቆዩ ይችላሉ። ያለ ውሃ ግን ለዶሮ እርባታ መቆየት እጅግ አዳጋች ነገር ነው። ስለዚህም አመጋገባቸው ላይ ውሃ ወሳኙ ነገር ነው ማለት ነው። የጤና ክትትላቸውንም በተመለከተ በየእድሜያቸው በቋሚነት በየ2 ወሩ ወይም በምናስቀምጠው የጊዜ ሰሌዳ ክትባትን መፈጸም ተገቢ ነው። የተለያዩ ቫይታሚኖችን እና ሌሎች አጋዥ ነገሮችን በየጊዜው መስጠትም ያስፈልጋል። ይህ በበሽታ እንዳይያዙ ስለሚረዳቸው ነው። ብዙ ጊዜያችንን በቅድመ መከላከል ላይ ከሰራን ከሚደርሰው ጉዳት ራሳችንን ማዳን ስለምንችል ማለት ነው። እንደ ኒውካስትል ፈንግል፣ የዶሮ ኮሌራ፣ ፈንጣጣ ኢንፌክሽን፣ ጉምቦሮ የመሳሰሉትን በሽታ በክትባትና በምናደርግላቸው እንክብካቤ ቀድመን መከላከል እንችላለን። እዚህ ጋር ልብ ልንለው የሚገባው ነገር በቧንቧ ውሃ ስንበጠብጥ የክትባቱ መድኃኒትነት ፌል እንዳደረገ ልንገነዘብ ያስፈልጋል። በተጨማሪም ክትባቱን በምናዘጋጅበት ጊዜ ብረት ነክ ነገሮችን መጠቀም አያስፈልግም። ምክንያቱም ተዋሲያኑ በብረቱ ላይ የመቆየት እድሜያቸው ረጅም ስለሚሆን ባንጠቀመው ይመከራል። ስለዚህም ክትባት ለመስጠት የምናዘጋጀው ውሃ የጉድጓድ ውሃ ቢሆን ይመከራል። አሁን ላይ ሆቴሎች፣ ድርጅቶች እንዲሁም ጉድጓድ ቆፍረው ውሃ የሚሸጡ ሰዎችን እንደ አማራጭ ብንይዛቸው ይመከራል። በተጨማሪም የክትባቱን መድኃኒት በምንገዛበት ጊዜ ልናደርገው የሚገባው ጥንቃቄ ከሚታወቁ ድርጅቶች ብትገዙ እንመክራለን። ይህም ጊዜያቸው ያለፈባቸው የተበላሹ መድኃኒቶች እና ከአቀማመጥ ጉድለት የፈዋሽነቱ ኃይል የተዳከመ እንዳይሆን ለአስተማማኝነቱ ከሚታወቁ ድርጅቶች የክትባቱን መድኃኒት ብትገዙ እንመክራለን ማለት ነው። የወተት ላም እንክብካቤን ስንመለከት በ3 ነገር ልንጠቀልለው እንችላለን። እነሱም መኖ፣ ንጽህናና ጥሩ መኝታ ናቸው። የተመጣጠነና ጥራቱን የጠበቀ መኖ በተገቢው ሰዓት ማለትም በቀን ከ2 እስከ 3 ጊዜ እንደየምርታቸውና እንደያሉበት የእድሜ ደረጃቸው መስጠት፣ እንዲሁም የሚቆሙበትንና የሚተኙበትን ቦታ ማጽዳትና እርጥበት እንዳይኖር መቦረሽ፣ በተወሰነ ቀናት ልዩነት ሰውነታቸውን ማጠብ፣ ማናፈስ፣ የፀሐይ ብርሃን እንዲያገኙ ማድረግ፣ ማስቦረቅና የመሳሰሉትን ነገር ማድረግ ያስፈልጋል። ላሞችንም በምናስርበት ጊዜ ጎናቸው ካሉት ላሞች ጋር እንዳይወጋጉ ማድረግ፣ ስፔሱንም ጠብቆ እንዲተኙ ማድረግ፣ የሚቆሙበትንም ቦታ የሚተኙበትንም ቦታ ጉዝጓዝ፣ ሰጋቱራ ወይም የራሳቸውን በት አድርቆ በመፍጨት ለመተኛቸው እንዲመች ማድረግ፣ ለከብቶችም ተዝናኖት ወሳኝ ስለሆነ በተገቢው መንገድ መንከባከብ ያስፈልጋል። እንደ ኤፍኤምዲ፣ ፉት ኤንድ ማውዝ ዲዚዝ ወይም አፍተግር፣ ጉርብርብ፣ አባጎርባ፣ ፈንጣጣ እና የመሳሰሉትን በሽታዎች ቀድመው በዓመት 1 ጊዜ በሚሰጡ ክትባቶች ቅድመ መከላከያ በማድረግ በሽታውን ማስቀረት ስለሚቻል ከእንክብካቤ ጉድለት ከሚመጡ በሽታዎች ቀድሞ በመከላከል ከሚመጡ ጉዳቶች ራስን መከላከል ያስፈልጋል። እዚህ ጋር የእርባታውን እንቅስቃሴ በየዕለቱ ለመከላከል ለዶሮ እርባታ የሚሆን ለወተት ላሞች እርባታ የዕለት መዝገብ ቢኖረን ይመከራል። ይህንንም የየዕለት ተዕለት እንቅስቃሴያቸውን በቼክሊስት መከታተል ስለሚቻል ማለት ነው። በዚህም የተሻለ ምርት ሊገኝ ስለሚችል ማለት ነው። ሌላው ይህንን ስራ ከመጀመራችን በፊት ማወቅ የሚገባን ነገር የገበያው ሁኔታ ነው። የዚህን እርባታ አዋጭነት ለመገምገም በቅድሚያ
የገበያውን ሁኔታ በሚገባ ልንዳስሰውና ሰፊ ምርመራ ልናደርግበት ይገባል። እርባታውን የት ቦታ ብንሰራ የተሻለ ተጠቃሚ አለ? ያለንበት ቦታ ተጠቃሚዎች በቀላሉ ምርታችንን ሊያገኙት ይችላሉ ወይ? እናም ለደንበኛ በምናቀርብበት ጊዜ ያለው ርቀት ያዋጣናል ወይ? የምናወጣው ማቴሪያል ኮስት ከምናገኘው ገቢ ጋር ይመጣጠናል ወይ? አስቸጋሪ ወቅትና ሁኔታ ምንድናቸው? የሚሉትንና ከዚህ ጋር ተያያዥነት ያላቸውን የገበያ ሁኔታ በበቂ መንገድ ልናጤናውና በሰፊው ልንመረምረው ይገባል ማለት ነው።